እርስ ብታደርጉ መልካም ነው። በሀገራችን እንግዲህ ብዙ ሰው በሰራው ቤት ውስጥ ለመኖር ብዙ ዋጋ እየከፈለ ባለበት ጊዜ ላይ ነው ያለነው። ለክራይ ቤት ክፍያ እየከፈሉ ኑሮ ለመኖር እየሞከርኩ ነው የሚባልበት ጊዜ ላይ ነው ያለነው እና ሰው በሰራው ቤት ውስጥ ለመኖር ይሄን ኃይል ከባድ ሆኖ እየሞከርኩ ነው ከተባለ ዓለም ልትጠፋ ነው ማለት ነው። እግዚአብሔር ያጠፋታል ዓለም። ታዲያ ሌላ መኖሪያ አለ ማለት ነው። ሌላ ቤት አለ ማለት ነው። ዘላለማዊ ሕይወት የሚኖርበት ዘላለማዊ ቤት አለ። ያንን ቤት መስራት ትችላለህ ወይ? ያንን ቤት በገንዘብ መስራት አይቻልም። ያንን ቤት የሰው ልጅ መስራት አይችልም። እግዚአብሔር ራሱ በልጁ በኢየሱስ ክርስቶስ በኩል ለሰው ልጅ የሰራው ቤት በምን አይነት ዋጋ የሚገዛ ይሆን? ዛሬ በሀገራችን ብዙ ቤት በኮሪደር ልማት ሲፈርስ እያየን ነው። በገጠር በከተማ በተለይ መንገድ ዳር ያሉ ቤቶች እየፈረሱ ነው። ነገር ግን የማይፈርስ ዘላለማዊ ቤት በእግዚአብሔር እጅ የተሰራ ቤት አለ። ያንን ቤት ለማግኘት ኢየሱስ ክርስቶስን እንደ ጌታ አድርጎ መቀበል ያስፈልጋል። ኢየሱስ ክርስቶስ ለኃጢአተኞች ወደዚህ ምድር መጥቶ የከፈለውን ያንን ዋጋ የሚቀበል ሰው ያን ቤት ዘላለማዊውን ቤት ያገኛል። ቤት ውድ ነው። ሰማያዊ ቤት ደግሞ ከሁሉ በተሻለ ውድ ነው። ያ ደግሞ በቀላሉ ወደ ሰው እጅ እንዲገባ እግዚአብሔር ያዘጋጀው መንገድ ኢየሱስ ክርስቶስ እንደሆነ ልታውቁ ይገባል።